እንደነ ጥሩነሽ ዲባባ ያሉ ጠንካራ ሴት አትሌቶች በሀገር አቋራጭ ውድድር ኢትዮጵያን ባኮሩባት መድረክ አሁን ኢትዮጵያ አዲስ ወጣት አትሌት ማግኘት ችላለች። ይህ የጃን ሜዳ ሀገር አቋራጭ የአዋቂ ሴቶች የ10 ኪሎ ሜትር ውድድር ነው። በጣም አስገራሚ ትንቅንቅና ፉክክር የታየበትን መድረክ የኢትዮጵያ ንግድ ባንኳ የወደፊቷ ተተኪ አሳየች አይቸው በድል አጠናቀዋለች። የ10 ኪሎ ሜትሩን መድረክ የ20 ዓመቷ ወጣት 32 ደቂቃ 02 ሰከንድ ከ16 ማይክሮ ሰከንድ ብቻ ፈጅቶባታል። በመድረኩ ከነበሩ ጠንካራና በቁመትም እጅግ ከሚበልጧት አትሌቶች ጋር የተናነቀችው ይህች አትሌት በድል ተወጣለች። በ43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር የ10 ኪሎ ሜትር የሴቶቹን ውድድር ለዛሬ ይዘንላችሁ መተናል። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ይህንን ውድድር ላይክ በማድረግ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። የ10 ኪሎ ሜትር የሴቶች ወጣት የሀገር አቋራጭ ውድድር በ43ኛው የጃን ሜዳ ሀገር አቋራጭ መድረክ ትልቅ ተጠባቂነትን ያገኘ ውድድር ነበረ። በርካታ ታላላቅ አትሌቶች የተሰለፉበት ይህንን ውድድር አሳየች አይቸውን ቀድሞ የገባ ማንም የለም። የ20 ዓመቷ ወጣት አትሌት አሳየች አይቸው በሀገር አቀፍ ውድድር ብቻ ሳይሆን በዓለም አቀፍ መድረክ ሀገር አቋራጭ ውድድርን ስታሸንፍ ይህ የመጀመሪያው አይደለም። አትሌቷ በ2022 የምስራቅ አፍሪካ ጨዋታዎች ላይ ከ20 ዓመት በታች የ5000 ሜትሩን ውድድር 17 ደቂቃ ከ10 ሰከንድ ከ02 በመግባት አሸንፋለች። 2023 ላይ ደግሞ የመጀመሪያ የዳይመንድ ሊግ ውድድሯን በጂያመን ማድረግ የቻለች ናት። 2024 የቤልግሬድ አገር አቋራጭ ውድድርን በግል የብር ሜዳሊያን ስታሳካ በቡድን ደግሞ የወርቅ ሜዳሊያ ለሀገሯ ኢትዮጵያ እንዲመጣ ምክንያት ነበረች። ያለፈው ዓመት የታላቁ ሩጫ በኢትዮጵያ አሸናፊዋ አሳየች አይቸው ከ3000 ሜትር አንስቶ እስከ 10 ማይል ድረስ የምትሮጠው አትሌት የ10 ኪሎ ሜትሩን ሀገር አቋራጭ ውድድር በድል ተወጣዋለች። በዚህ ውድድር የኦሮሚያ ኮንስትራክሽን አትሌቷ ሚለን ስዩም 32 ደቂቃ ከ07 ከ94 ፈጅቶባት ሁለተኛ ስትሆን ሹሬ ደምሴ ደግሞ ከኦሮሚያ ፖሊስ 32 ደቂቃ ከ10 ሰከንድ ከ85 ሶስተኛ ለመሆን የፈጀባት ሰዓት ነበረ። ተከታታዮቻችን ይህንን ጠንካራ ፉክክር እስከ መጨረሻው ድረስ በማየት እንድትዝናኑ ጋበዝናችሁ። ላይክ፣ ሼር፣ ኮሜንት በማድረግ ተሳተፉ። ሰብስክራይብ በማድረግ ቤተሰባችን ሆኑ። Individuals will start the competition. Athlete Trunesh Dibaba, Shampiyona Tolosa Kotu, Dr. Yilma Berta, Wezero Bisrat Nagashau, and athlete Fatuma Roba will start this competition. As you see, the athletes have lined up at the start line. ባካችሁ ክብርብሮች ቶሎ ወደ መነሻው እንድትሄዱ እንጠይቃለን። አትሌቶች ለመጀመር ተዘጋጅተዋል። The 10 kilometer senior women competition is about to start. የ43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር የ10 ኪሎ ሜትር ሴቶች ተነስተዋል። መልካም ውድድር። ኪሎሜትር ወጣት ሴቶች አንደኛና የወርቅ ሜዳሊያ አሸናፊ ሽቶ ቱሚ ከኢትዮጵያ ኮንስትራክሽን። ጎበዝ 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 ጎበዞች አራተኛ አልማዝ ያለው ከሲደሮና የገንዘብ ተሸላሚና የስልክ ሽልማት የተበረከተላት ይገኛል። አምስተኛ ቤተልሔም ኦላና ከሸገር ሲቲ ቤተልሔም ኦላና
እንግዲህ በአሁኑ ሰዓት እንደምታውቁት የ10 ኪሎ ሜትር የሴቶች ፉክክሩ እንደቀጠለ ይገኛል። We're waiting for the winner of the 10 kilometer senior women competition. So እንግዲህ የ12 ደቂቃ የ10 ኪሎ ሜትር የሴቶች ፉክክሩ እንደቀጠለ ነው። Support almost halfway. 15 minutes now to start the event. The winner of the competition last year, Clement Smith from Video Electric, has finished the competition. 31 minutes and 57 seconds. We will see if we are going to see shorter time today. እንግዲህ በዓለም ታሪክ ተወዳጅነን ማስታወስ ይዘናል። የሯጭ ሴቶች እስካሁን ባለው መረጃ መሰረት በዓለማችን በአንደኛ ኢትዮጵያ በጥሩዬ ጀምሮ ደረጃው በኢትዮጵያ ነው። አይዞሽ አይዞሽ አይዞን 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 አይዞሽ 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 ጎበዝ ሶስተኛው የጃልሜዳ ኢንተርናሽናል ሀገር አቋራጭ ውድድር በማስተናገድ ላይ ይገኛል። ውድድሩ እንደዚህ በደመቀ መልኩ እየተከናወነ ይገኛል። የ10 ኪሎ ሜትር አዋቂ ሴቶች ውድድር ከፍተኛ ፉክክር እየታየበት ይገኛል። የስፖርት ቤተሰቦች አትሌቶች በሚያደርጉት ፉክክር በሚያልፉበት ቦታ መልካም ድጋፋቸውን በመስጠት የተሻለ አይዞ አይዞ ይሄ የመሪው ቡድን ነው። ይሄ ደግሞ ተከታዩ ቡድን ነው።
ሳሩቱ ጋር ነው አንድ ዛሬ አለ ሌላ ጊዜ ጭቃ ነው ሳራ አለ ታዲስ خلاص داقت علي صوتي انا ما داقت علي صوتي ውድድሩን በመምራት ላይ እንገኛለን። በቀጥታ ስርጭት ኢቢሲ አጋርነቱን በመግለጽ ላይ ይገኛል። እንደዚሁም ኤክሰል ትሬዲንግ የዕለቱ የክብር ስፖንሰሮቻችን ናቸው። ለምታደርጉልን ድጋፍ ሁሉ ከልብ እናመሰግናለን። መልካም ውድድር ለተወዳዳሪዎች። The winner of the 10 kilometer senior competition has arrived. We have the first, second, and now the third place winner has just finished. 10 kilometer ሴቶች አንደኛ ሁለተኛ ገብተዋል። ሶስተኛዋም ገብታለች። ውጤት እንደደረሰን ምናሳውቅ ይሆናል። የ8 ኪሎ ሜትር ወጣት ወንዶች የሽልማት አሰጣጥ ፕሮግራም የሚቀጥል ይሆናል። ካምፓኒ የኢትዮጵያ ቴሌቪዥን ስፖንሰር አዲዳስ ካምፓኒ ጋር ነው የምናመሰግነው። በመቀጠል
የ8 ኪሎ ሜትር ስንቆጥር ነሽ ወጣት ወንዶች የሽልማት ስነስርዓት ቁጭ በሉ ይህንን ሽልማት የሚሰጡልን ሚስተር ጆን ሊ ማያማ የታንዛኒያ አትሌቲክስ ፌዴሬሽን የጽሕፈት ቤት ኃላፊ እንዲሁም አትሌት ገብረ እግዚአብሔር ገብረ ማርያም በጋራ ይሆናሉ። ሚስተር ጆን ማያማ የታንዛኒያ አትሌቲክስ ፌዴሬሽን and athlete ገብረ እግዚአብሔር ገብረ ማርያም will give out the prize for the 8 kilometers junior men's competition. አምስተኛ ማናት? አምስት ከዚህ በመቀጠል የሽልማት አሰጣጥ ፕሮግራም ይሆናል። የ8 ኪሎ ሜትር ወጣት ወንዶች ሶስተኛና የናስ ሜዳሊያ ተሸላሚ ለሚተሾመ ከሸከር ሲቲ Tashoma is the third place winner of the 8 kilometer junior men's competition from Shakir City. ሁለተኛና የብር ሜዳሊያ ተሸላሚ ኢዮብ ስመኝ ከኢኮስቶ Iyob Simen is the second place winner from Ikesto, Ethiopia Construction.